ሁሌም የምታስቡት ወይም የምናስበው በውስጣችን አለ። ድሃም ሁን ሀብታም ሁን ርካሽም ሁን ውድም ሁን ክርስቲያንም ሁን ጴንጤም ሁን እስላምም ሁን የሆነ የብሔር አባልም ሁን የሆነ ሀገርም ሁን ወይም የሆነ ነገርም ሁን ብቻ ግን ለአንተ ውድቀት የሚጥሩ ሌት ተቀን የሚለፉ ሰዎች አሉ ብለህ ታምናለህ? አሉ ወይስ የሉም? ስትለብስ ከየት አምጥቶ ነው? ስታጣ እንኳን አጣ ቸገረው። ስትበላ ስትጠጣ ስትራመድ ስትሄድ በሀብትህ በሚስቶችህ በልጆችህ በቤትህ የሚቀና ሰው አለ። እረፍት የሚነሳው ሁሌ ስላንተ የሚያስብ እንደዛ ብለህ የምታስበው ያ ስህተት ነው። ምክንያቱም ያ የምታስባቸው ሰዎች አንተንም እንደዛ ነው የሚያዩህ። አጠገብህ ስለሆኑ ነው፣ ቅርብህ ስለሆኑ ይመቀኙኛል፣ ያዩኛል፣ ይመለከቱኛል ብለህ ስለምታስብ አእምሮ የፈጠረው ታሪክ ነው እንጂ ስላንተ ግድ የሚሰጠው ማንም የለም። ማንም ሁሉም የራሱን ዓለም ብቻ ነው የሚኖር። ሰላም ብሎ ሊያልፍ ይችላል። ስለ ጉዳይ እንኳ የሆነ ችግር እንኳ ቢፈጠርብህ ብዙ አያወራም፣ ስሜቱን አይገልጽልህም። ስለሚጠላህ አይደለም፣ የራሱ ሀሳብ የራሱ ዓለም ስላለው ነው፣ በራሱ ሂደት ስለሚሄድ ነው እንጂ ሰው ክፉ ነው አይደለም። ሰዎች ክፉ አይደሉም፣ ሲፈጠሩ የዋሆች ናቸው። ክፋትን የፈጠረባቸው የሰው አስተሳሰብ ነው። ምክንያቱም ከራሳቸው ሀሳብ ውጭ ስለሚሆኑ ሀሳብን ከሰዎች መቀበል የውድቀትህ መነሻ ነው። ያንተ አእምሮ እስካለ ድረስ በራስህ ሀሳብ ካሰብክ የትም ትደርሳለህ። ምቀኞችህን እንደፈጠርካቸው ሁሉ ወዳጆችህንም ትፈጥራቸዋለህ። በማን? በአእምሮህ። ስለዚህ ሁሉን ነገር በቃ በመጥፎ አይነት መንገድ አትሳል። ሁሉ ነገር እንዳሰብከው ወይ እንዳለምከው ጀስት አእምሮ ላይ እንዳለው ነገር አይደለም። ሲጠላህ ሊገልህ የሚፈልግ ሰው እንዳለ የሚሰማ አይነት ስሜት ያለው አእምሮ ውስጥ ነው እንጂ ሰዎች ስላንተ ምንም አይሰጣቸውም፣ ግድም አይሰጣቸውም ምንም